ፋይናንሻሊ ፍሪ መሆን ነው ፈልገው I just want to be rich bitch ሰላም ጤና ይስጥልን ውድ ተመልካቾቻችን እንኳን ለዳግማ ትንሣኤው በሰላም አደረሳችሁ አደረሰን ሳልቻልኩኝ ሆምለስ ነበርኩኝ ለተወሰነ ለ3 ወር ድረስ አረባክ ዛሬ መኖሪያዋን በሲያትል ያደረገች ከዜሮ ተነስታ የመኖሪያ ቤቷን ሳይጨምር በአጭር ጊዜ ውስጥ የ6 ቢዝነስ ቤቶች ባለቤት ከሆነችው ጀግና ኢትዮጵያዊ ጋር ጥሩ ቆይታ እናደርጋለን። በአንድ ወቅት በዋሽንግተን ዲሲ የጎዳና ህይወት እንደመራች ስሜ ሶስና እባላለሁ። ሃይ ቢኒዬ ሰላም እንዴት ናችሁ? ደህና ነህ? እንኳን አብራ ደረሰን። አለን እግዚአብሔር ይመስገን። ጤና እንዴት ነው? እንኳን ደህና መጣ። እባክህ ግባልን። አመሰግናለሁ። ዋው ቆንጆ። አሁን ባለችበት ሰክሰስ እዚህ ደረጃ እንዴት ልደርስ እንደቻለች እንዲሁም አሁን ስላለችበት ቢዝነስ በጥልቀት ታወራናለች። እንትን ከስተመሮቹ በሙሉ ሲሄዱ ኦፊስ ጠራችና ዩ ፋየር እንዳለች ፋየር ስትለኝ የሞቆሽ አለች መስሎኝ ነው አምና አም ኦኬ ላታለሁ። እኔ ወንድሜ እኔ ጋር ሰራ ነበረ ደብዳቤ ሰጥቼ ነው ፋየር ያደረኩትኝ ተው ብዬ ስነግረው እምቢ ሲለኝ አባረር ያለ ወንድሜ አልሰማካለኝ። በድጋሚ እንኳን ለዳግማ ትንሣኤው በሰላም አደረሳችሁ። አብራችሁን ቆዩ። መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል። ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ ከሚላን ከለንደን በከፍተኛ ጥንቃቄ ተመርጠው እየገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ ብልሆች ምርጫ። እንግዲህ ተመልካቾቻችን አሁን ቁጭ ብለን ከዚች ምርጥ እህታችን ጋር ብዙ ቆይታ እናደርጋለን ማለት ነው። ስለሷ የላይፍ ውጣ ውረድ፣ ስለሷ ሰክሰስ ብዙ ነገር እናወራለን። በቅድሚያ ይህንን የመሰለ ዝግጅት አዘጋጅታችሁ በጣም በሚያምር ሁኔታ ይህንን ዳግማ ትንሣኤ ለማክበር ስለጋበዛችሁን ከልብ አመሰግናለሁ። ከዛ በመቀጠል እስኪ ለተመልካቾቻችን ራስሽን እስቲ አስተዋውቂ። እሺ ቢኒዬ በጣም አመሰግናለሁ ስለጋበዝከኝ። ስሜ ሶስና እባላለሁ። ተወልጄ ያደግኩትኝ ወደ አምቦ ወደ ወለጋ አካባቢ ነው። እሺ እንግዲህ ሶስና የመጀመሪያ ጥያቄ የሚሆነው አሜሪካን ሀገር ከመጣሽ በኋላ እንዴት ነበር ህይወት? እንዴት አገኘሽው አሜሪካን ሀገር? ምን ሰራሽ? አሜሪካን ሀገር እንደመጣሁኝ ትንሽ አስቸጋሪ ነበርኩኝ። እንደመጣሁ አርግዤ ነበረ። ከዛ ልጃችንን ከወለድን በኋላ ላይፍ በጣም አስቸጋሪ ስለነበረ ልጃችን የ3 ወር ልጅ ወደ ኢትዮጵያ ላክ። ከስመለስ ደግሞ እዚህ ሀገር በጣም ሲስተሙንም ስለማለቅ ቋንቋ አለ ባህሉ አለ ስላልቻልኩኝ ሆምለስ ነበርኩኝ ለተወሰነ ለ3 ወር ድረስ። አረባክሽ። ከዛ በኋላ ስራ ገባሁኝ። የመጀመሪያ ስራዬ ፕሌን ማጽዳት ነበረ። አስቸጋሪ ነበረ፣ በጣም ተቸግሬ ነበረ። ከዛ ደግሞ ኤክስፒሪየንስ ብዙ ጊዜ አላቅም አልወድም ስራውን እንደማቃርጌ ኢንተርቪው ሲደረግ ባድሮም ገብቼ ዩቲዩብ ላይ ገብቼ ነገሮችን አይና መልሼ መልሳለሁ። ከዛ በኋላ ዲቲ ፍሪ ገባኝ። ዲቲ ፍሪ ገጠመኛለኝ እዛ አካባቢ ቢካዝ ቋንቋውን በጣም እንግሊዝኛ አልችልም። ገና እንደመጣ ነው ፍሬሽ ነበርኩኝና የሆነች ነጭ ነበረች ማናጀሬ ትሬን ስታረገኝ እዚህ ሀገር የጌና የሌዝቢያን ነገሮች ምንም አላቅም ስለነበረ ሌዝቢያን ስትለኝ የመሰለኝ ስሟ ነበር የመሰለኝ እና ትሬን ስታረገኝ ቆይታ ተግባብተን ደግሞ ከሰው ጋር ኢዝሊ ግባባለሁ። በደም ትሬን ካረገችኝ በኋላ የኢንተርናሽናል ፍላይት የአይረመምሪ የጃፓን ፍላይት ነበር የመጣው። ብዙዎቹ ከዲቲ ፍሪ እቃዎች ይገዛሉ። ከዛ የሆነ ሳለ ሬጂስተር ላይ ስታክ አረኩኝ ማለት ነው። እኔ የነገረችኝ ስሟ ስለነበረ ሌዝቢያን አይ ኒድ ሄልፕ ብዬ ጠራዋትኝ። ስቶር ውስጥ ያለው ሰው በሙሉ አይናቸው አፈጠጠብኝ። እኔ ግራ ገባኝ። ማናጀሬ ስትመጣ ፊቷ ቲማቲም መስሎ በቃ ተናዳ ነበረ። እኔ ደግሞ ምንም ስላልመሰለኝ አሞኬ ብዬ
እንትን ስል ካስተመሮቹ በሙሉ ሲሄዱ ኦፊስ ጠራችና ዩ ፋየርድ አለች። ፋየር ስትለኝ ሞቆሽ አለች መስሎኝ ነው አምና ኦኬ ኦኬ ላታለሁ ነነ ዩ ፋየርድ እንዴ እኔ በቃ ሁሉ ነገር ተረጋግቷል ከምዳውን ሆኛል ኦኬ ምናምን ነገር ላታለሁ። ከዛ አስተርጓሚ ጠራችና እንደዛ ምሰራ ሀበሻ ልጅ ነበረች ሄለን ትባላለች። ከዛ ሳመጣ እለችሽ ግን አልገባሽም አለች። አልገባኝም ምን ለማለት ፈልጋለሁ ኮሷ እኮ ሌዝቢያን ስሙ አይደለም እንደዚህ ምናምን ስትነግረኝ ደንግጬ ከዛ ወጣው ተመልሼ አልገባው ከዛ ወጣውኝ በቃ ከዲቲ ፍሪ ስራ ማለት ነው። ከዛ ላይፍ ሶ ሃርድ በጣም ስለቸገር ስለነበረ ከባለቤቴ ጋር እየሰራን ቢሆንም አሜሪካ ውስጥ እንደምታየው ቀላል አይደለም። ዲሲ ቨርጂኒያ አካባቢ ደግሞ 2 ስራ መስራት አለበት። እዛ ኤርፖርት ውስጥ ነበር 2 ስራ መስራው። ከዛ ደግሞ ለቨርጂኒያ ዲሲ ላይፍ ሁሉ ጊዜ ጭፈራ ነው መጠጣት ነው መብላት ነው። እሱ ደግሞ ከኔ ላይፍ ስታይል ጋር አልሄደም። እኔ ከኢትዮጵያ ስመጣ አላማ አለኝ። ሁሉም ሰው ሲመጣ እዚህ ሀገር አላማ አለው አውቃለሁ። ግን ደግሞ እዛ ይሄ ጭፈራ ውስጥ ማጭስ መጠጣት ውስጥ መግባት አልፈለኩም። ቢኮዝ እኔ ኢትዮጵያ ውስጥ የደሃ ልጅ ነኝ። ላይክ የሀብታም ልጅ አይደለሁም። የክፍለ ሀገር ልጅ ነኝ። ቤተሰቦቼ በመንግስት ስራ ነው የሚኖሩት። ላይክ እንደሌላው ነገር የተረፈን ነገር የለም። እነሱን እዚህ ማምጣት ወንድሜን እህቴን አባቴን ማምጣት ፕላን ስለነበረኝ ዲሲ እንደማይሆነኝ ሳቅ ወደ ሲያትል እዚህ ጆኒ የሚባል ጓደኛ አለኝ አብሮ አደገ ያምቦ ልጅ እሱ ነው ያለኝ። ወደ ሲያትል መጣሁ። ከዛ መጀመሪያ እንደመጣሁኝ እንትን የገባሁት ሆም ኬር ስራ 2008 ላይ ከሴትዮዋ ጋር ገባሁኝ። 24 hours 7 days ነበር ከሷ ጋር መሰራው። እሱ ነበር ያስገባኝ። ጁዊሽ ፋሚሊ የሚባል ሆም ኬር ነበረ። እሱ ጋር እየሰራሁኝ ገንዘብ አጠራቀምኩ። ለመጀመሪያ ጊዜ ትዝ ይለኛል አካውንቴ ውስጥ 16,000 ብር ሴቭ አደረኩኝ። በቃ ሀብታም ሆንኩ መስሎኝ I was so happy። እዛ ኢትዮጵያ ለቤተሰቦቼ መላክ ያለብኝ ነገር ላኩኝ። ማድረግ ያለብኝ ለራሴ ያደረኩ። ከዛ ቤት ተከራየሁ። ከዛ ባለቤቴ ደግሞ ከዲሲ ኦልሞስት ከ6 ወር በኋላ ከዲሲ ወደ ሲያትል መጣ። ከዛ በኋላ መጨረሻ ላይ ደግሞ አረገዝኩኝ ልጄን። ሁለተኛ ልጄን ሳረግዝ በቃ ዲሳይድ አድርገን እዚህ ቤት ተከራየን። ሲታክ አካባቢ ነበር የተከራየ ነው። ከዛ ኢትዮጵያ ሄጄ ልጄን ካመጣሁትኝ እዚህ ስለተወለደ ግን የ3 ወር ልጅ ኢትዮጵያ ወሰድኩት። ዲሲ ላይ ስላልተመቸን ሆምለስም ስለነበር it's so hard መጀመሪያ ላይ ስትመጣ ላይፍ እዚህ ሀገር ማለት ነው። ግን ሰለዳውን ሲሆን ልጄን አመጣሁት። ከዛ ሁለተኛ ልጃችንን ወለድን። ከዛ ስቴ ሆም ማም ነበርኩኝ ከነሱ ጋር ለ7 ዓመት እነሱ እስኪያድጉልኝ ድረስ በኢንካም ሃውሲንግ ኖር ያለው ፉድ ስታምፕ ካሽ ቤኔፊት ወስጃለሁ። ግን እንደዛም ሆኖ ግን ድሪም ነበረኝ ሀብታም ሆኜ ቤተሰቦቼን የመርዳት ወንድሞቼን እህቶቼን የማምጣት በተቸገሩ የመርዳት ፕላን ስለነበረኝ ኢቭን ዶ ላይክ እዚህ ሀገር ሲስተም ውስጥ ብገባ እዚህ መቆየት እንዳሌለብኝ ራሴን አሳምነዋለሁ። ከዛ ትምህርት ቤት ተማርኩኝ ኮስሜቶሎጂ ትምህርት ቤት ተምሬ ሲያትል ኮሚኒቲ ኮሌጅ ገባሁኝ። ፀጉር መስራት በጣም ነው የምወደው። 2015 ላይ ሲያትል ኮሚኒቲ ኮሌጅ ገብቼ ተምሬ 1 ዓመት ተኩል እዛ ትምህርት ቤት ደግሞ እንግሊዘኛም እየተማርኩ መጣሁ። ከሰው ጋር የመግባባት ችሎታዬም እየጨመረ ራሴን እያሳደግኩ ስመጣ ጂንዋርስ ትምህርት ቤት መጥቶ ተማሪዎችን ኮሌክት ያደርጋሉ። ጎበዝ የሆኑትን በስራቸው ከሰው ጋር እንዴት እንደሚግባቡ አይተው ከዛ እኔን ሰሌክት አድርገው ወሰዱኝ ማለት ነው። ከዛ በልቪ ጂንዋርስ ፀጉር ቤት መስራት ጀመርኩኝ። ሃይ ኢንድ ነው አለባበስክ ፀጉር አሰራር። እኔም ደግሞ ትንሽ አክሰንት ስላለኝ እቸገር ነበረ። ከዛ ለራሴ ተናገርኩ ይሄ ነገር እዚህ መስራት የለብኝም ራሴ ፀጉር ቤት ከፍቼ ለምን የራሴ ሰው ለምን አልሰራም የሚል ውስጥ የገባና እቁብ ገባኝ። እቁብ በጣም ነው የምወደው። እቁብ ሰብስቤ ከገባው በኋላ 20,000 ብር ትዝ ይለኛል። ያቺን 20,000 ብር ይዤ ግሪንውድ ላይ ፀጉር ቤት ከፈትኩኝ። 2000 end of 2017 አካባቢ ማለት ነው። ያኔ ፀጉር ቤት መሬቱን ኤቭሪቲንግ አስተካክዬ ፀጉር ቤቱ ቢፎር እና አፍተር ብታይ ኮምፕሊትሊ የተለየ ነገር ነው። እዛ ሰራው። ብዙ ባለቤትም የተዋወቅኳት እዛ ነው። እነ ራሄ እነ ከፋይ እነ ደጓ ኦል የኔ ጓደኞቼን በሙሉ ዛሬ ወይ ቢካም ፋሚሊ ሆነ ጥሩ የሆኑ ልጆችን ጥሩ ጓደኛ ያፈራሁት ፀጉር ቤት ነውና ፀጉር ቤት እየሰራው በጣም ሰክሰስፉል ነበርኩ እግዚአብሔር ይመስገን። ከዛ በኋላ ገንዘብ አጠራቅሜ ቤት መግዛት እንዳለብኝ ከፉድ ስታምፕ እና ከካሽ እና ከሎ ኢንካም ሃውሲንግ መጣት እንዳለብኝ ራሴን አሳመንኩት።
2018 ላይ ብር አጠራቅመን የመጀመሪያ ቤታችንን ሌክ ስቲቨን 2018 ላይ ገዝተን ከዛ ኮሚኒቲ ወጣዊ ማለት ነው ቢኮዝ ልጆቼን እዛ ውስጥ ማሳደግ አልፈልግም ብዙዎቻችን ሲስተሙ ይዘንና ራሳችን አንቀይረውም እዛ ውስጥ እንቀርና ጊዜ ሳናቁ አመታት ይቆጠራል ትክክል ይሄንን ነገር ደግሞ አሸንፈ ካልወጣ ለውጥ የለውም ኦፍ ኮርስ በወቅቱ በነፊት አግኝቻ ልጆቼን ቁጭ በያሳድግ ያለው ግን ደግሞ እዛ ላይፍስ መቅረት የለብኝም ብዙዎቻችን የምንሳሳተው እዛ ጋር ነው በነፊት በመታገኝበት ሰዓት አገኝ ሞጣት ግን ደግሞ አለብክ እዛው ስታክ ማድረግ የለብህም ከዛ ልጆቻችንን ሌክ ስቲቨን ምንድነው ሚድል ስኩል ገቡ ከዛ በኋላ ላይፍ ቀጠለ ኮቪድ መጣ ኮቪድ ሲመጣ ማረገው ግራ ገባኝ ለአንድ አመት ፀጉር ቤት ተዘጋ አሁን የማገኘው ኢንካም እየቀነሰ መጣ ኦፍ ኮርስ ባለቤቴ ደግሞ ካንተ ጋር ይሰራል still life is good ግን የምፈልገው እኔ financially free መሆን ነው የምፈልገው I just want to be rich bitch that's any ቋንቋ ነው ማለት ነው sorry I should not use this word ግን ያንን አላማ ስላለኝ ምንድነው ማድረግ ያለብኝ በጣም ወዳት ጓደኛዬ የሷ ወንድም ድሮ ሃይ ስኩል ያለ ቦይፍሬንድ ነበረ እሱ ሌላ ሀገር ነው ያለው እሷ ደግሞ እዚህ ሲያትል እኔም ብላ ነበር የመጣችው ደውላለኝ ሶሲያለች እኔና አንቺ አደል ፋሚሊ ሆነን ንክፈት 2021 ላይ ስትለኝ ጊዜ እሺ በኔ ተተማመናለች ቢኮዝ ጎበዝ ሰራተኛ እንደሆንኩ ስለመጣ እሷ በጣም ጎበዝ ሰራተኛ ስለሆነች ገንዘብ ይዛ ክላሱን ወስዳ ሬዲ ሆና እንክፈታለች ማለት ነው እኔ ደግሞ ዘሳት 70,000 ብር ብቻ ነበርኛ አካውንት ውስጥ ማለት ነው እሷም እንደዛ ይዛ መጣች የመጀመሪያ ቤታችንን በሊንሃም ላይ ከፈትን ማለት ነው እናሱ የመጀመሪያ አደል ፋሚሊ 2021 ላይ እዚህ ጋር አቋርጥሽና እሱን ስታደርጉ ማለት ነው መጀመሪያ ስታረጊው እንዴት ነበር ፍርሃት አልነበረሽም እንዴት ደፍረሽ ገባሽበት እኔ አልፈራም ሪስክ ሞስት ሰው ነኝ በህይወቴ በጣም ነው ሪስክ ሞስተው because አንድ ነገር ሪስክ ካልወሰድክ ለውጥ የለም ነገን የምትል ከሆነ ነገ ሌላ ቀናት አሁን ለምሳሌ ቡና ቀርተህ ካስቀመጥከው ይቀዘቅዛል ከዛ ለመጠጣት ይቀነሳል አይደለ ላይፍም እንደዛ ነው ነገ ብዬ ባሰው ኖሮ ዛሬ ላይ የምደርሰው ነገር ላይ አልደርስም ሜሪዬ የኔ ደውላ ስትነግረኝ ወዳውን እሺ አልኳት like don't worry እሺ በቃ እንገባለን ከዛ ማህሌት ሪል ስቴት በጣም ጎበዝ በጣም ማደንቃት እሷ ጋር ደወልኩላት በሊናም ስትለኝ ሰው ሁሉ አይርቅም ይለኛል አንደኛ ከሀገር ይርቅ የመጥቻለሁ ከማን ነው ምርቀው ከዚህ በኋላ እዚህ ሀገር ሁላችንም በበዓል የሆነ ነገር ፕሮግራም ስለሆነ እንጂ የምንገናኘው ብዙ ጊዜ እንገናኘው እውነት ለመናገር ማለት ነው እና ብዙ ጊዜ ሰዎች ምንድነው ርቀሽ ስትሄጂ በሊንሃም ለንደን ሲባል ሩቅ ነው የሚመስለው ኦፍ ኮርስ ሩቅ ነው ግን ደግሞ ከማርቀ ነው የምትሄደው ኤቭሪ ዴይ ከሰው ጋር አልገናኝም ሰው እንደዛ ሲለኝ አይገባኝም እኔ በቃ ለኔ አይገባኝም ሩቅ ነው ይከብዳል እንደዚህ ነገሮች አልቀበልም ይርቃል ኦፍ ኮርስ አክሰፕት አድርጌዋለሁ ድራይቭ አድርገን እንሰራለን እንዴት ነው የምንሰራው ነው ገንዘብ እንዴት ነው ማገኘው እንዴት ነው ራሴን መቀየረው ነው ርቀቱን ያልታየኝም ፍርሃቱም ሆም ኬር ሰርቼ ስለነበረ ለረጅም ጊዜ ምንም ስራው አንድ አይነት ነው ልምዱም ኤክስፒሪየንሱም ስላለኝ ሰው ደግሞ ይሄ ስራ ለሁሉም ሰው አይሆንም ገንዘብ ብለህ ከገባ ገንዘቡን ስታገኝ ስራው ያስጠላል ጥሩ ልብ ሊኖር ይገባል ፓሽን ሊኖር ይገባል ለሰው ልጅ ማለት ነው ይሄ አብሮት የሚመጣ ነገር ነው ኦፍ ኮርስ ገንዘብ አለው ለሰው መታዘን ከሆነ የተቸገረው መርዳት የምትፈልግ ከሆነ የታመመ ሰው መርዳት የምትፈልግ ከሆነ ስራው በጣም ሪዋርዲንግ ነው እና መጀመሪያ ቤታችን እዛ ከፈት ስራውን እኔ 3 ቀን ተኩል ሳሰራለኝ 3 ቀን ተኩል እኔ እሰራለሁ ኢንካሙም በቃ ጥሩ እየሆነ መጣ ማለት ነው ከዛ ለሜሪን ሁለተኛ ቤት እንግዛ ስለባያን ያልፈልግም ማለት ኦኬ እኔ ደግሞ ሁለተኛ ቤት ልክ መክፈት ስፈልግ በመሃል አረገዝኩ ሶስተኛ ልጄ ማለት ነው አልጠበቅኩም እርግዝናውን because I'm just ፎከስ አድርጌ ያለው ስራው ላይ መስራትና እንዴት አድርጌ ኢንካም አመጣለሁ እንጂ አረግዛለሁ ብዬ አልጠበቅኩም ሳረግዝ ደስ ብሎኛል the same time ደግሞ wrong time ነው ብዬ ነበር ያሰብኩት ከዛ ፓርትነር መጀመሪያ ሄጄ ለባለቤት ነገርኩት ሆዲዬ ደግሞ ብዙ ጊዜ already አሁን ቤት ገዝተናል አርግዘሻል ይሄ ነገር አይበዛም ወይ ስለኝ ነው ደወሪ will do this ከዛ በኋላ ሌላ ፓርትነር መፈለግ ስላለብኝ ፓርትነር ሳይ አንድ ጓደኛዬ ሌሎች ጓደኞቼ ስላሉ ከነዚህ ሰዎች ጋር ለምን አሰሪም ብላ ስትነግረኝ እሺ ብዬ በወቅቱ አላሰብኩበትም በቃ ያንን ቤት መግዛት አለብኝ የሚል አላማ ስለነበረብኝ just ከፓርትነር ጋር ሌላ ቤት ከዛ አንድ ጊዜ
just rational የምትወስነው ነገር አለ ሳታስብበት የምትወስነው ነገር አለ ሁለት ቤት አብሮ የመጣ ቤት ነበረ ከበርሚንግሃም ትንሽ ራቅ የምትል ለንደን የምትባል ከተማ አለች ከዛ ሁለት ቤት ከሌላስ ፓርትነር ጋር ጓደኞቼ ናቸው ከነሱ ጋር ገዛን ሁለት ቤት አንድ ላይ ማለት ነው እያለ እየተስፋፋ መጣ 2013 ላይ ደግሞ 2023 ላይ ደግሞ ከሌላ ጓደኛዬ ጋር አትላንታ ነበርሽ አብሮ አደጌ የሰፈሬ ልጅ እሷም ደግሞ አብረን ልግዛ ተባብለን እሷም ደግሞ መጣች አየችው ቢዝነሱን ወደደችው ኤቨረስ ላይ ገዛን እሷ መምጣት ስላልቻለች ዛሱ 2025 ላይ እሱ ቤት ተሸጠ ከቶኒ በጣም አዝኜ ነበር በወቅቱ እንዳሰብኩት ነገሮች ሳይሆን ስቀር እንደኔ ያሰብኩ ነገር ከጎል ሳይደርስ ዝም ብለ ራሽናሊ የምትወስነው ነገር አለ አሁን ሳወራው ቀላል ነው ግን በወቅቱ እኔን ኢምፓክት አድርጎኛል ጓደኛ ሉስ ታረጋለ ቢዝነስ ሉስ ታረጋለ it just is a lot to go 2025 ላይ ለራሴ ቆይ ከሰው ጋር ከመገዛ ከዚህ በኋላ ለምን በራሴ አልገዛው ከሰው ጋር መስራት በጣም ነው የምወደው መጨረሻ ላይ 2025 ላይ ገዛውኝ ቤት ማለት ነው ትንሽ ቤት 3 ቤድሩም ገዛ ነው 7 ቤድሩም ማረግ ሪሞዴል ማረጉ አንድ አመት ፈጀ ይወስቃይ ነበር like ኮንስትራክሽን ጋር ከዲዛይነሮቹ ጋር ከስቲር ጋር ከላይሰንሰሩ ጋር it was up and down ነበር ለኔ ፈርስት ኤክስፒሪየንስ ስለነበረ ምንም ፈራው ነገር ስለነበረ እሱ ሰክሰስፉል ሆኖ 2025 ላይ የዛሬ almost ጁን ላይ ቤቱ ተከፈተ it was a beautiful home eternal ቆንጆ ሆነ እሱ እንዳለ ሆነ ደግሞ እኔና ሜሮን ደግሞ ሌላ ቤት እንግዛ ተባብለን ደግሞ ከእንደገና ደግሞ 2024 ያንን ሪሞዴል ያረኩኝ 24 ላይ ሌላ ቤት ገዛን ሁለት ቤት በአንድ አመት ነው የገዛ ነው ማለት ነው እሱንም ሪሞዴል አድርገን አሁን እሱ ደግሞ ባለፈው ነው ማነው ያስመረቅ ነው ሃውስ ወርሚንግ አረግ አሁን ደግሞ ሌላ ቤት ደግሞ ክሎዝ የሚሆን ቤት ደግሞ አለ እሱን ደግሞ ብቻዬን ሰው ከፓርትነር ጋራ 4 ቤት ኦን አረጋለሁ ብቻዬን 2 አደል ፋሚሊ ኦን አረጋለሁ የመኖሪያ ቤት አለ ቶታል 7 ቤት ማለት ነው ከሆምለስ ተነስቼ የ7 ቤት ባለቤት ነኝ ማለት ነው በጣም የሚገርም ታሪክ ነው በጣም ጀግና ነሽ ያንን ማረግሽ ማለት ነው እስቲ መለስ እንበልና ሆምለስ ሲቲ እንዴት ነበር ሁኔታው በምን ምክንያትና እንዴት ዲሲ ላይ ቨርጂኒያ እንደመጣው አስቸጋሪ ነበር ማቆስ አልነበረም አርጉዝ ነበርኩኝ like ከስፖንሰር ጋር ያለው ሪሌሽንሺፕ አለ ከዛላ ልጅ ወይን ወለርኩኝ ነው ባለቤቴም እሱም ለዚህ ሀገር አዲስ ነው ለሱም እዚህ አይደለም እሱ ከኔ በፊት ቀድሞ ነው የመጣው ግን ሲስተሙስ በደንብ አልገባም ስለዚህ ከስፖንሰሮቼ ጋር ስላልተስማማን የ3 ወር ልጅ ወጣሁኝ ማለት ነው ምንም ያደረጉት ነገር የለም ነው አንዳንድ ጊዜ አንተም አዲስ ስትሆን እዚህ ሀገር የቆየ ሰው አዲስ ከመጣ ሰው ጋር ላይግባባ ይችላል ይሄ ያለ ነገር ነው ይሄ ማንንም ብሊ መማረገው ነገር አይደለም እኛ ቆይተን ስንመጣ እዚህ ሀገር የቆዩ ሰዎች ደግሞ ማይንዳችን አንድ አይደለም በየተነሳ ብዙ ጊዜ ስፖንሰር ሆነ ስትቀበል ከሰው ጋር ተጣላለህ ሳታቀም አውቀህም አንደርስታንድ ላለመነጋ ሳትደራረግ የሚመጣ ግጭት ነው ይሄ እንጂ ያ ሰው ላንተ መጥፎ ሆኖ ወር አንተ ለዛ ሰው መጥፎ ሆኖ አይደለም በኋላ ላይ ነው ሪላይዝ ማረኩት ሌላ ሰው ስፖንሰሩኝ ተቀብያለሁ አይቼዋለሁና አሁን ነው የሚገባኝ በወቅቱ ግን በጣም አዝኜ ከፍቶኝ ነበር ከዛ ልጃችን ኢትዮጵያ ወሰድኩ ስመለስ ግን መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ ከሚላን ከለንደን በከፍተኛ ጥንቃቄ ተመርጠው የገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ ብልሆች ምርጫ በጣም ነው የተቸገርኩትኝ በቃ ልጅን የሚያክል ነገር ነው ኢትዮጵያ ትቼ መጣሁት 3 ወር አብሬ ቁጭ አልኩኝ በ6ኛ ወሩን እዚህ መጣሁኝ ጡቴ በጣም ፓምፕ ማድረግ አለብኝ ይወስቃይ ነበር ናፍቆት አለ ገና አራስ ነኝ 6 ወር ብቻ ነው
የፈርስት ስቴፑን አላየውም ሲስቅ አላየውም ዋክስ ያረጋ አላየውም ይሄ ሁሉ ህርት ያረጋል ግን አላማ ስላለኝ እዚህ ሀገር ተለውጬ ልጄን እንደማመጣ ህይወት እንደምትቀየር ስለማቅ እሱን ሁሉ ወጥ አድርጌ ቤተክርስቲያን ነበር ማድረው ማርያም ቤተክርስቲያን ማለት ነው ከዛ በኋላ ግን 3 ወር ምናምን ነው የፈጀብኝ ቤት ተከራይተን ስራ ገብቼ እዛ ሲስተም ውስጥ ለመግባት ቢፎስ ከዲሲ ሰዎች ጋር ቨርጂኒያ ማጨስ ነው መቃም ነው nothing wrong with it አንዳንድ ሰው ፈልጎ ለሚያረግ እኔ አገነስት እያረኩ አይደለም ነገር ግን እኔና አይመስለኝም ያ ነገር ገባ እኔ ስላልሆንኩኝ ሞክሬዋለሁ ግን ዳስ እኔ ስላልሆንኩኝ I just leave it behind ማለት ነው አላማዬም አይደለም ከዛ ቤት ተከራየነ መጀመሪያ ቤታችን እንዲያኖች ናቸው ከስር ቤዝመንታቸውን ተከራይተን እዛ ስንኖር ነበር እዛም ሆነ ግን በቃ ምንም ዲሲ እና ቨርጂኒያ አልተመቸኝም በቃ አልወደድኩትም ቫይቡ ላይፍ 2 አመት ተቀመጥኩኝ ሞከርኩኝ ሁሉን ነገር እኔ አይደለሁም በቃ እዚህ ሀገር እኔ ብዙ መስራት ምፈልግ ነው ስለሆንኩኝ እናቴ ማምጣት ፈልጋለሁ አባቴን እህቴን ወንድሜ ማምጣት ስለምፈልግ ዲሲ ለኔ አትሆንም ብዬ ወደ ሲያትል ባባርጌ መጣሁ ኦኬ በጣም አሪፍ ውሳኔ ነው የወሰንሽው ዋን ዌይ ቲኬት ቆርጬ ነው የመጣሁት ወደ ኋላ ይለ ባለቤቴ ራሱ አዩ ሹር ስለኛ አም ሹር በቃ ጨርሻለሁ እዚህ ከፈለክኒ ካልፈለክ እኔ ሄጃለሁ ግን ከዛ በፊት መተሽ ነበር አልመጣው ሲያትልን አላቃትም ጭራሽ አላቃም ጆዲን ጠየቅኩት ነይ ምንም ችግር የለም ማለት ዋን ዌይ ቲኬት ቆረጥ መጣው ከነሱ ጋራ ሶፋ ላይ ስንተኛ ነበር ዋው ከወንዶች ጓደኞቼ ጋራ ጆኒዬን በጣም ነው ወደ በጣም ነው መሰግነው በጣም ደስ ይላል እስቲ አሁን ደግሞ ስለ ማይንድ ሴቱ እናውራ ያንን ማይንድ ሴት ከየት አመጣሽው ተቀጥሬ አልሰራም መጀመሪያ ብዙ የሲያትል ሰዎችን ያወቅሽበት በጣም ታዋቂ የሆነ ጀግኒት የሚያስብልሽ ጸጉር ቤት እንደነበረሽ አውቃለሁ እኔ ራሴ እና ባለቤቴም አንቺ ጋር እንደምትሰራ አውቃለሁ አዎ እና ያንን ማይንድ ሴት ከየት አመጣሽው ተቀጥሬ አልሰራም የራሴን ቢዝነስ ማድረግ እፈልጋለሁ ብለሽ የወሰንሽባቸው ሁኔታዎች እንዴት ነበር ያንን የወሰንኩት ብዙ ስራ ሰራው like gas station ሰርቻለሁ 7-11 ሰርቻለሁ ዲቲ ፍሪ ሰርቻለሁ ካቢን ክሊን ሰርቻለሁ ሃውስኪፒንግ ሰርቻለሁ ሁሉ ቻይልድ ኬር ሰርቻለሁ እንትን ሰርቲፊኬት አለኝ በኤርሊ ቻይልድሁድ ዲስቢሊቲ የሆኑ ልጆችን አስተምሬያለሁ ሁሉን ነገር ሞክሬ ምንም ለቃ አልቻልኩም ከዛ ላይፍ መውጣት አልቻልኩም ይሄ ከሎ ኢንካም ሃውሲንግ እና ከፉድ ስታም መውጣት አልቻልኩም ከዚህ የሚያስወጣኝ ነገር ምንድነው የሚለው ነገር ነው የምፈልገው በቃ like እሱ ላይፍ ስታይል አልፈልግም ልጆቼን ደግሞ በአፓርትመንት ማሳደግ ምንም ችግር የለውም ግን የራስ የሆነ ማይንድ ሰጥና ራስን ደግሞ የሆነ ቦታ ታስቀምጣለህ የምትፈልገው ነገር አለ ላይፍ ላይ የኔ ትልቁ ችግሬ ፕላን አለኝ የ5 አመት ፕላን አለኝ የ10 አመት ፕላን አለኝ የ5 አመት ፕላኒንግ ካልጨረስኩኝ ወደ 10 አመቱ ነው መሄደው በ5 እና በ10 አመት ውስጥ ጎል ስላለኝ ያንን ጎል ካልነካኝ አጎ ክሬዚ ለዚህ ነው ብዙ ጊዜ ጓደኞቼ የመከራቸው ወድስ ዩ ፕላን ወድስ እንትን ምንድነው ዊሽ ባኬት ምንድነው like ሀብታም ነው ሰመርዳት ነው ቤት ገዝተ በሰላም መኖር ነው ምንድነው የምትፈልገው ላይፍ ላይ በዛ የተነሳ ነው እቁብ ገብቼ ያቺን ጸጉር ቤት የከፍቼ ያንን ጸጉር ቤት ደግሞ ፍሎርን የሰራው ተራሴ ነው ብዙ ነገር ያንን ጸጉር ቤት አረና ባለቤት አሳይተው ኮነ በጣም ነው የምትወደው ጸጉር ቤቱንና ብዙ ነገር አስተካክዬ ሰክሰስፉል አረኩት because ያ ማይንድ ሰት ስላለኝ ነው መድፈር አለበት ዛሬ ነው ነገ ናት መጽሐፍ ቅዱስ ላይ ሞዶ ጠቅሳለኝ ምን ይላል እግዚአብሔር ቃል እምነት ካለኝ ተራራ ተነስተ ሂድ ይላል እኮ ተራራ ስትጸልይ ተራራው ተነስቶ ይሄዳል ማለት አይደለም እኔ እንደሚገባኝ ከሆነ ልብ ነው ተራራው ራስ ካመን ብዙ ነገር ማትቀይሮ ነገር የለም አንዳንድ ጊዜ እኛ እንደ ተራራውን ለማንሳት ብቻ ለመጸለይ ያለብህ ከዛ ተራራው ላይ ይነሳ ይችላል ከዛ እግዚአብሔር ነው ብለህ የምታረገው ራስን ዌስት ታይም እያረክ ነው ተራራው ግን ልብ ከሆነ ከሰራ 16 ሰዓት አይደለም 24 ሰዓት ከሰራ ማትለወጥበት በዚህ ሀገር ላይ የለም አሜሪካን እኔ ሁለት ነገር ነው ማስቀመጣ ሲኦልም ገነት ናት ከሰራ ገነት ነው የምትኖረው ካልሰራ ደግሞ ሲኦል ነው like መጠጣት ማጪስ
ድራጉስ መግባት፣ ሆምለስ ሆኖ መቅረት፣ እነዚህ ላይፍ ስታይል ራስን ገና አሳምነ ከሰራ አሜሪካ ለኔ ህይወቴ ናት። አሜሪካ ባልኖር ኖሮ ዛሬ እዚህ ደረጃ አልደርስም። ኢትዮጵያ በሆነ አይደለም ምን እንደሚገጥመኝ አላውቅም። ስለዚህ ልባችን ነው ተራራው። ራሳችን መቀየር አለብን። ነገ የምንላትን ነገር ማቆም አለብን። ነገ ሌላ ቀን ነው። በቃ ተው ለነገ። መጽሐፍ ቅዱስ ምን ነገ የራሱ ቀን ናት ነው የሚለው። ዛሬ ናት ያንተ ቀን። ዛሬ ለነገ የምለው ነገር የለም። ሶሲ ይሄንን እንስራ አም ዳውን ፎር ኤኒቲንግ ቢዝነስ እንክፈት አም ዳውን እንደዚህ እናርቅ አም ዳውን ቢካዝ ለውጥ ነው የምፈልገው። ወንድሜን አምጥቻለሁ፣ እናቴን አምጥቻለሁ፣ አባቴን አምጥቻለሁ፣ እህቴን። ኢትዮጵያ ውስጥ ብዙ ያረኩት ነገር የለም። ወደፊት ግን ኢትዮጵያ ውስጥ የአካል ጉዳተኞች ትምህርት ቤት የመክፈት ፕላን አለኝ። ይሄ ደግሞ የ5 ዓመት ጎሌ ነው። አሜሪካ ውስጥ የምፈልገውን ነገር አርጌያለሁ። ግን አሁን ደግሞ ወደ ሀገሬ ተመልሼ ደግሞ የአካል ጉዳተኛ ትምህርት ቤት የመክፈት ፕላን አለኝ ከእግዚአብሔር ጋር ማለት ነው። ይሆናል። ማይሆን ነገር የለም ካመንክበት። ሶስና ማታሳካው ነገር የለም አይደለ? አይ በጣም ደስ ይላል። እና እስቲ ስለ አደል ፋሚሊ ሆም እናውራ። ሪሞዴል ስለማድረጉ ቤቱን ማዘጋጀቱ ፕሮሰሱ እንዴት ነው? ብዙ የኛ ሰዎች ይሄንን ቢዝነስ በአሜሪካን ሀገር እየሰሩ ይገኛሉ። እስቲ ስለዛ ትንሽ አውሪ። ዋናው ቤቱን ከገዛኸው ምን እንደምታረቅ መጀመሪያ ቤት ገዛና ሪሞዴል ሳረቅ ስትራግል አድርጌያለሁ። ምንም ዋሸው ነገር የለም። ሲቲ ጋራ አፕላይ ማድረግ አለብህ። ቢልዲንግ ፐርሚሽን፣ ዲዛይን መነሳት አለበት። ከዛ ደግሞ ሲቲ እስኪፈቅድ ደግሞ ታይም አለ፣ ታይም ላይን አለ የምጠብቀው። ይሄንን ሁሉ ስታረግ ወጪ አለው። ቢካዝ ሞርጌጁ መከፈል አለበት። ብዙ ጊዜ ሰው የሚሸወደው እዛ ጋር ነው። በቂ ብር መኖር አለበት ወይ ደግሞ ሌላ ቢዝነስ ኖሮክ ያ ሌላ ቢዝነስ ደግሞ ይሄንን ቤት መክፈል አለበት። ሞርጌጁ ላይክ ከ5,000 እስከ 7,000 ነው ሞስት ላይክሊ ብዙዎቹ ቤት ማለት ነው። ሪሞዴል የሚፈጀው ከ100 እስከ 150,000 ብር sometimes እስከ 200,000 ብር ሊሄድ ይችላል። ኢንዲፔንድ ምን አይነት ሪሞዴል እንደምታረግ፣ ገራጁና ኮንቨርት የምታረገው ወይስ ቤቱን ብቻ መስኮቶቹን እና በሮቹ ብቻ ነው፣ ባዝሩሙን ብቻ ነው መስታስተካክለው? ይሄንን ሁሉ ማወቅ አለብህ። ከመግዛት በፊት ይሄንን ፕላን አድርጌያለሁ። ከመግዛት በፊት እኔ ይሄንን ፕላን ያረኩትኝ። ከዛ በኋላ ግን ሌሎች ቢዝነሶች ስላሉኝ ያ ቢዝነስ ይሄንን ቤት ሞርጌጅ ከፍለው ነበረ። እቁብ ገባል። እቁብ እኔ በጣም ነው የምወደው። እኔ አበሾች ተሰብስበን እቁብ ግቡና ራሳችሁን ለውጡ። የ50,000 ብር እቁብ አለን፣ የ100,000 ብር እቁብ አለን ማለት ነው ከልጆች ጋር። እሱን ሲወጣልኝ ሪሞዴል አደርጋለሁ ቤቱን ስቴፕ ባይ ስቴፕ። እቴክ ከ1 ዓመት እስከ 1 ዓመት ከ6 ወር ይፈጃል። ያ ምንድነው? መብራት መክፈል አለብህ፣ ሞርጌጅ መክፈል አለብህ፣ ውሃ መክፈል አለብህ። ከዛ ደግሞ ለሰራተኞች ደግሞ የምትከፍላቸው ክፍያዎች አሉ። እነዚሁ ተጠናቆ አንድ ቤት ለምሳሌ የኔ ምሳሌ ልንገርህ። 600,000 ብር ነው ቤቱን የገዛሁት። ሪሞዴል አድርጎ ግን ስራው ላይ እስኪወጥ ድረስ 800,000 ብር ዳምስ 200,000 ብር ነው የፈጀው ማለት ነው። አባክ ከዛ በኋላ ግን ላይሰንስ ደግሞ ሪሞዴል አድርገህ ስትጨርስ ደግሞ ላይሰንስ ጊዜ ደግሞ አለ። ዲኤችኤስ አፕላይ አድርገህ ፕሮሰሱን ለማድረግ አትሊስት ከ6 ሳምንት እስከ 8 ሳምንት ይፈጃል ማለት ነው። እሱን ደግሞ ስትጠብቅ ደግሞ ባዶ ቤት ቁጭ ብለህ ደግሞ ትጠብቃለህ። መጀመሪያ ስራው ቢዚ ያደርጋል። ከዛ ደግሞ ሁሉ ነገር ካምዳውንና ፔፐር ወርኩን ስትሰራ ምን ስትል በትንሹ ከ1 ዓመት እስከ 1 ዓመት ተኩል ይፈጃል ማለት ነው። ምንም አይነት ኢንካም ሳያመጣ ማለት ምንም ኢንካም ሳያመጣ ካንተ ራስና እንትን የምትለው ከዛ በኋላ ነው ኢንካም ማምጣት የሚጀምረው። የራስ ቢዝነስ ሲኖር ሪሞዴል አድርገህ ቤት ገዝተህ ሪሞዴል ማድረጉ ጥሩ ነው። ግን ብዙ ጊዜ ደግሞ እኔ ሰፖርት አላደርገውም። ማወቅ ካላወቅ አስቸጋሪ ነው የሚሆነው። ኤስቢ ሎን ደግሞ ከገዛክ ሬዲ የሆነ ቤት ለሲ የ1.2 ሊሆን ይችላል፣ የ2 ሚሊዮን ቤት ሊሆን ይችላል። ሬዲ የሆነ ነው፣ ቢዝነስ ያለው ቤት ነው። ስትገዛ ምንድን ነው ወደ ኢንካም አለው። ኤስቢ ሎን ደግሞ ክሬዲት ስኮርትም ያናህል ብዙም አይጠይቁም። ከ650 I think 650 ነው መሰለኝ። ከዛ በኋላ 10% ዳውን or 20% ዳውን ኢንዲፔንድ ሎን ኦፊሰሩ ስንት ብር እንደሚሰጥህ ነው። ከዛ በኋላ ቤቱን ተገዛ ስራ ትጀምራለህ። እሱ ደግሞ ትንሹ የሚያስቸግረው ምንድነው ኢንተረስት ሬቱ አፕ ኤንድ ዳውን ነው የሚለው ማለት ነው። ለምሳሌ ቤት ስትገዛ 40,000 ብር ሜክ የሚያደርግ ከሆነ ሞርጌጅ 7,000 ብር ከሆነ ክላይንት ከሞተብህ አንድ ነገር ከሆነ
ስትረስም አለው ብዙ ጊዜ የምለው ምንድነው በቃ በኤስቤሎን ከ2 ሚሊዮን በላይ ቤት መግዛት የለብንም ኢንካም ያለው ከሆነ ማለት ነው ከዛ በላይ ከገዛ ስትረስፉል ነው የሚያደርገው ቢዝነስ ካለ ግን ከረንት ቢዝነስ ኖሮክ እየሰራ ከሆነ ሌላ ቢዝነስ ለመግዛት ኖርማል ቤት ገዝቶ ሪሞዴል አድርጎ ስራ መጀመር ሎንግ ተርም ላይ ሴቭ ታደርጋለህ ብር እኔ አሁን ይሄኛው ቤት እዳውን ከፍሎ ገና ነው ለኔ መክፈል የጀመረው ማለት ነው ሶ ላይክ አሁን ሞርጌጁ 4500 ብር ነው ሜክ የሚያደርገው ግን ከ50 almost 50 ሺህ ነው ዋው ግን ገባክ so you make money long term ላይ ማለት ነው የሆነ ሰዓት ላይ like client full ሲሆን ወደ 70 ሺህ ብርም ሊሄድ ይችላል ኦኬ ክላይንት ደግሞ ሲሞት you know still mortgage ደግሞ ትንሽ ስለሆነ less than 5000 ስለሆነ you still okay ሌላ ቦታ ሰርቼ እንኳን mortgage ልክፈል ማለት ትችላለህ እና እንደዛ ነው እላለሁ በጣም አሪፍ በዚህ ቢዝነስ ላይ አሁን ወደ አደል ፋሚሊ ሆም ለመምጣት የሚፈልጉ ተመልካቾች ይኖራሉ ስለዚህ ቢዝነስ ብዙም ዲቴል የሆነ ዕውቀት ላይኖራቸው ይችላል በአሁኑ ሰዓት ምን ትመክሪያቸዋለሽ እንዴት ነው እስቲ ጥሩ የሚያዋጣ ቢዝነስ ነው ወይስ አይደለም የሚለው የሚያዋጣ ነው ያዋጣል ስራው ይከብዳል ላይፍ የለህም ስትረስ አለው ራስን ተቀየረና ሌላ ሰው ተቀየራለህ yes ራስን ቀይራ ሌላ ሰውን ተሰርፋለህ ብዙ ጊዜ መሰማው ከኛ ኮሚኒቲ ብዙ አበሾች አደል ፋሚሊ ሆም አላቸው በጣም ነው proud of them ግን ኮምፕሌን የሚያደርጉት ክላይንት የለም ክላይንት ቤቱ ቁጭ ብሎ የሚመጣል ክላይንት የለም እኔ ክላይንት ፍለጋ ስፖኬን ድረስ ሄዳለሁ ያክማ ሄዳለሁ ፖርትላንድ ሄዳለሁ ድራይቭ አድርጌ ነው ሄዳለሁ ኦሎምፒያ ሄዳለሁ የማን ልቦት ቦታ ነገረኝ እንዳለ ዙሪያዬን በሙሉ ላይክ ራሴን ሄጄ አስተዋውቃለሁ ብዙ ጊዜ ደግሞ የኛ አበሾች ሚስቴክ የሚያደርጉት እንደ ሚስቴክ ሳይሆን አለማወቅም ልበለው ሶሻል ወርከር ላይ ሄደ ክላይንት ፈልጋ አደል ፋሚሊ ሆም አለኝ ብለ ስትናገር ብዙ ሶሻል ወርከሮች ሆስፒታል አካባቢ ተሰላችቷል ገና እንደውም እንደ ማየት ራሱ አይፈልጉም አንተን ማለት ነው እኔ ግን ሄጄ አፕሮች አላደርግም ክላይንት ፈልጋለሁ በፍጹም you never heard me like ሄጄ ሶሻል ወርከር ክላይንት ፈልጋለሁ ራሴን ኢንተርቪው አደርግና በዚህ ኢንዱስትሪ ውስጥ እንዳለው ራሱ አልናገርም ዝም ብዬ እንዴት ነው ሌላ ነገር ነው ማወራው ከነሱ ጋር ኮሙኒኬሽን ካረኳለ ትረስት ከሰጡኝ በኋላ ቃስ ብዬ ነው ያንን ነገር አደል ፋሚሊ ሆም እንዳለኝ እዚህ ኢንዱስትሪ ውስጥ እንዳለው ምናገራቸው ከዛ አለ ኔክስት ቲንግ አማቀው ደውለው ክላይንት ሰጡኛል ማለት ነው ኦኬ ራስን ኢንትሮዲዩስ ማድረግ አለብህ ስታረግን አንድ ሰው መጥቶ ቢኒያም ይሄን አድርግልኝ ስትል ነው ወይስ ቢኒዬ እንዴት ነው ላይፍ እንዴት ነው ምንድነው መስራው እንዴት አፕሮች ነው ቢዝነስ ማይንድ ሊኖር ይገባል አይንድ ኦፍ ዘ ዴይ ከዛ ደግሞ ትራቭል ማድረግ መስራት መውጣት ራስን አድቨርታይዝ ማድረግ አለብህ እኔ ያከማ ድረስ እና ስፖኬን 5 hours ነው የምነዳው በዛ አካባቢ ብዙ ሆም ኬሮች አሉ ማን ነው ሊቪንግ አሲስታንስ አለ ሜንታል አሶሲዬሽን አሉ ራሴን ኢንትሮዲዩስ አደርጋለሁ I just drive አድርጌ ሄዳለሁ 10 hours መለስ 10 hours 2 hours አሳልፌ እመጣለሁ በጣም ከዛ አላ ኔክስት ቲንግ አይ ነው አንዱ ሶሻል ወርከር ጋር ጥሩ ሆነ ሪሌሽንሺፕ ካለክ ሌላ ደግሞ አንዱን ያስተዋውቃል ስራ ነው ብዙ ጊዜ how do you do business mind ነው በቃ መስራት አለብኝ እኔ ለባለቤቴ ነግሬያለሁ 5 አመት ጊዜ ስጠኝ በ5 አመት ውስጥ 10 ቤት ገዛለሁ ነበር 10 ቤት ያምሻል እንዴ ነው የሚለኝ እሱ ግን አሁን በቃ የሚያለው ወንዱ ልጅ አሁን ዌስተርን ኮሌጅ ይሄዳል 19 አመቱ ነው እንደናቱ ጎበዝ ነው አሁን እሱ ቢዝነሱን ቴክኦቨር ያደረገ ቢዝነስ አድሚኒስትሬሽን ይማራል ከዛ ደግሞ ነርስ ተምሮ ቢዝነሱን እንዴት አድርጌ ጋይድ ያረኩ ያስተዋወቅኩት እንደውም እሷን ክላንቱን ለማምጣት ጀምሯል የሚገርም ነገር ከሰው ጋር ራሱን ሄዶ ኢንተርቪውስ ያደረገ እንዳሳየውት እየሰራ ጎብዟል ለፈልጌ ነው ዋናው ምንድነው ማይንድ ሴት ነው ኮንሲስተንሲ ነው ራስን አሳምነ መግባት አለበት ራስን መስዋዕትነት መክፈል አለበት የምንከፍለህን መስዋዕትነት ቢንዬ እኔ ከፈልኩት መስዋዕትነት 2021 and 2026 I'm pretty much retired ያረኩ ነው ቀስብዬ ስቴፕ ባክ ያረኩ ነው ማለት ነው ቢዝነሶቹን ስቴብል አድርጌዋለሁ ከምንም በላይ ደግሞ የራሴ ከፓርትነር ጋር መስራት ጥሩ ነው ግን ደግሞ ማወቅ አለብህ ምን አይነት ፓርትነር ይዤ ከምን አይነት ጋር ነው መጀመሪያ ላይ ሁሉ ሰው ላንተ ጥሩ የሆነ መጨረሻ ላይ
ሰው ይቀየር ይችላል ይሄንን ሁሉ ማይንድ ውስጥ መክተት አለብህ ፓርትነር ሆነ ስትሰራ እሱን ልጠይቅሽ ነበር አሁን ለምሳሌ በእኛ ኮሚኒቲ ብዙ ጊዜ በተለምዶ ማለት በጣም ከባድ ነው አብሮ መብላት እንጂ አብሮ መስራት ትንሽ ይከብደናል ብዬ አስባለሁ ይባላል እንደዛም እና እንዴት ነው አልከበደሽም ከሰዎች ጋር እንደዚህ ፓርትነር ሆኖ መስራት የሚከብድ ፓርት አለው የማይከብድ ፓርት አለው አንተ ፓርትነር ሆነ ስትሰራ መፎካከር የለብህም መጠባበቅ የለብህም እኔ ነኝ አይደለ ፓርትነር ሆኖኝ ብዬ መጣሁት ሰው እኔ ስለመጣው ብዬ ራሴ ስለማስብ ተማምኜ አይደለም የመጣው ራሴን ተማምኜ ነው የመጣሁት መተጋገዝ እንዳለብን የራሳቸው መስራት እንዳለባቸው አውቃለሁ የራሴን መስራት እንዳለብኝ አውቃለሁ ግን ደግሞ ፉክክር አያስፈልግም ስራ ላይ አስቸጋሪ ነው ፓርትነር ሆኖ መስራት የሚያጣላ የሚያጨቃጭቅ ነገሮች ይመጣሉ ፐርሰናል ቢዝነስ እና ፐርሰናል ላይፍ ሚክስ ማድረግ የለብህም ፐርሰናል እና ቢዝነስ ላይፍ ሚክስ ማድረግ ሲጀምር ጥል ይመጣል ጥል ሲመጣ ደግሞ ቢዝነሱ ላይ ምን ያመጣል ሪፍሌክስ ያደርጋል ማለት ነው ለዚህ እኔና ሜሪ የ30 ዓመት በላይ ጓደኝነት ነው ያለን ይሄንን ቢዝነስ ውስጥ የሚያስገባሽኝ እሷ ነች እኔ ደግሞ ሌላ ሰው ሳምጥቼ ደግሞ አስገብቻለሁ ገባ እንዴ ቼን ነው ይሆንኩት ማለት ነው እኔና እሷ አንደኛው ቢዝነሳችን ሰክሰስፉል ሆኖ ሁለተኛ ቢዝነሳችንን ከፍተናል ያ የሚያሳየው ምንድነው ስራ ተጋግዘን ስለምንሰራ መጣላት እኮ አለ ነው እንጣላለን እንጨቃጨቃለን እሷ የራስራዋን ድርሻ ታውቃለች እኔ የስራዬን ድርሻ አውቃለሁ እንሰራለን ከዛ ደግሞ ሁለታችንን መስራት ሲኖርብን ነው እኔ እንኳን ሌላ ቢዝነሶች ቢኖሩኝም ሶሲ ነው ይበረካው ይሄን መስራት አለብን አየህ እኔና እሷ ኮንሲስተንሲ ነው አብረን የምንሰራው ከሌሎች ፓርትነሮቼ ጋር አብረን እንሰራለን ስራው ጥሩ ነው ሰክሰስፉል ነው ሁለት ብቻ ነው ያለኝ ከነሱ ጋር የወደፊት የመጨመሩ ነው ምንም ፕላኑን ከዚህ ወላ ስለበቃይ ምንም አይነት ፕላን ስላልሌለኝ እዚህ ጋር ይሄኛው በቂ ነው ለኔ ማለት ነው እነሱም በራሳቸው ደግሞ እየሰሩ ሰክሰስፉል ናቸው አም ቬሪ ሃፒ ለሁሉም ማለት ነው ገባ አንተ ሪዝን ትሆናለህ ሰው ደግሞ በራሱ ደግሞ ሄዶ ደግሞ ስራውን ሰርቶ ሰክሰስፉል ሲሆን ደግሞ ደስ ይላል የራሳችን ደግሞ እዚህ ጋር ያለውን ቢዝነስ ደግሞ ማለት ነው ሃንድል አድርገን ተጋግዘን እንሰራለን ታይም ደግሞ ሲመጣ ይጎ ሰበረ ወይ ባባባለ ብዙ ጊዜ ፓርትነር አስቸጋሪ ነው ማወቅ አለብህ መጠናናት አለብህ ከየት ነው ያሰ የመጣው አንዳንድ ጊዜ በዋህነት ተገባና ችግር ሊመጣ ይችላል ይሄንን ሁሉ ካወክ ግን ችግር የለውም ብዬ ነው የምለው እኔ ማለት ነው ዋናው ግን ደግሞ ራስ ከሆንክ መሰረቱ ከዛ ሰው አጠብቅ ራስ ስራ because ያንተ አላማ ራስ ላይ መቀየር ስለሆነ ማለት ነው ይሄንን ነው አድቫይስ ማድረገው ማለት ነው ስለዚህ ያው አብራችሁ ስሩ ነው አብሮ መስራት በጣም ደስ ይላል እኔ ለምሳሌ አብረህ ስትሰራ አብረህ ስትቀየር የኔ ለውጥ ያንተ ለውጥ ነው አንተ አደክ ማለት ኮሚኒቲውን አሳደክ ማለት ነው ቤትን ቀየርክ ማለት ነው አንተ ስታድግ ቤት ያድጋል ኮሚኒቲ ያድጋል ኢትዮጵያ ደግሞ ቤተሰብ ትረዳለህ see how everything go ተባብረህ ስትሰራ ሀገር ትቀይራለህ ተባብረህ ስትሰራ ስትቀር ደግሞ ትባላለህ ወሬ ከዛ ኪሳራ ነው የምትገባው እኔ ነገርኩኝ መጀመሪያ ቤቴን ሉዝ አድርጌያለሁ በጣም ወደ ቤት just ስላልተስማማን አለዋስተ of course ላስት ያረኩት እሷ ሌላ ሀገር ነች አለችው በማከላችን ሰዎች ገቡ ከዛ በኋላ ቢዝነሱም ቀረ እኔ ግን I'm going እሷም she's doing good እኔም ደግሞ ቡስት ያደረገኝ ምንድነው ለኔ ብዙ ነገር ለናርጌ የራሴ ብቻ የምለውን በፊት ከሰው ጋር የምለውን አሁን ደግሞ ብቻዬን ገዝቼ አየሁት አሁን ደግሞ እንግዲህ ሰሞኑን ደግሞ አዲስ ቤት መዛጋው ቤት አለኝ ማለት ነው በጣም ጎበዝ በጣም ሁለት ሆነኝ ማለት ነው ብቻዬን ፓርትነር አለኝ ግን it's okay because life is go ያረጋል አንተ ደግሞ መጠበቅ የለብህም you keep going እሺ አሁን እንግዲህ እስቲ ልክ እንዳንቺ በዲያስፖራው የሚኖሩ በአሜሪካ ሀገር የሚኖሩ ሴቶች እህቶቻችን መስጠት የምፈልጊው ሐሳብ እንዳንቺ ስኬታማ እንዲሆኑ ያንቺን ድፍረት እንዲያገኙ እስቲ ምን መተያቸው ነገር ካለ እኔ የምላችሁ ሴቶች በሙሉ እኛ ሴቶች ጠንካሮች ነን እናት ለመናገር ወንዶችም ጠንካሮች ናቸው እኛ ሴቶች ግን ጠንካሮች ነን በውጭ ዓለም የሚኖሩ ሴቶች በሙሉ እኔ በጣም ነው ማደንቃቸው
እስቲ ማሚ ያሉ ሴቶች በጣም የሚደነቁ ሴቶች ናቸው። ቢኮዝ ጀነሬሽን እያሳደጉ ነው ያሉት። ወተን ደግሞ እንደኛ ደግሞ የምንሰራ ሴቶች ደግሞ ጎበዞች ነን። ሁለቱም ሴቶች ጎበዞች ናቸው። አሜሪካ ውስጥ እኔ አሜሪካም ሆነ በውጭ ሀገር የሚኖሩ ሴቶች በጣም የሚያሳዝኑኝ ሚስት ነን፣ የቤት ሰራተኛ ነን፣ እናት ነን፣ ወጭ ላይ ደግሞ ሰርተን እናመጣለን። ይህንን ነገር ሆፕ ባሎቻችን አግኖሌጅ ቢያደርጉና አትሊስት አበባ ቢያመጡልን ቴንኪው እንኳን ብሉን። ግን ሴቶችን እኔ የመከረው ምንድነው ጊቭ አፕ አታርጉ። ላይፍ ኢዝ ቱዴይ ኢዝ ዛሬ ነው፣ ነገ ሌላ ቀን ነው። ልጅ ስለወለድክ ባልህ እምቢ ስላለ አረግ አልችልም ብለህ የምትል ከሆነ ባለህበት ቁጭ ነው የምትለው። ግን ዛሬ ሌላ ቀን ነው፣ ነገ ራሴን ቀይራለሁ ካልክ ደግሞ ተነስተህ መስራት አለብህ። በቃ ነገ የምትለው አማርኛ አልወድም እኔ ብዙ ጊዜ። አሁን ሰዎች ለምሳሌ ወይ ሶሲ አይበቃሽም፣ ምንድነው ይበቃኝ? እኔ አገባኝም፣ አይበቃኝም። ወይ አይደክምሽም? ኦፍ ኮርስ ይደክመኛል። አይደክመኝ ቀርቶ አይደለም፣ ይደክመኛል። እስከ መቼ ነው መሳሪው? ነው እስከ ሞት። ቢካዝ ለኔ ብቻ አይደለም በዚህ ፖይንት ለራሴ ከሆነ ከበቂ በላይ ነው ያለኝ። እሱን ልጠይቅሽ ነበር እኔም ቅድም እያሰብኩኝ እንዴት ነው ማኔጅ የምታረጊው? እንዳልሽው ኤቨሬት የተለያየ ሎኬሽን ላይ ነው እነዚህ ቢዝነሶች ያሉት አይደል? ፕላስ ልጆች አሉ፣ ፕላስ ትዳር አለ፣ ትምህርት ይሄዳለሁ። ሲያትል ኮሚኒቲ ኮሌጅ ደግሞ ሜዲካል አሲስታንት ትምህርት እየሄድኩ ነው። ጁን 18 ነው ግራጁዌሽን። ዋው በጣም ደስ ይላል። እና እንዴት ነው ማኔጅ የምታረጊው? እስኪ እሱን ትንሽ በእግዚአብሔር ጸጋ እኔ ብቻዬን የማደርገው ነገር የለም። በእውነት ለመናገር እግዚአብሔር ነው። ሁሌ እግዚአብሔር ጧትና ማታ አምላኬን አመሰግናለሁ። ደግሞ ባለቤቴን ታውቀዋለህ፣ በጣም ሰፖርት ነው የሚያደርገው፣ አጋዢ ነው። እሱ ልጆቹን ቀጥ አድርጎ ይዞ 1 ዓመት ቤት ቁጭ ብሎ ልጁን አሳድጓል። ትንሿ ልጅ ስንወልድ እኔ ቢከዝ ቢዝነሱ ላይ ፎከስ በ2 ዓመት ውስጥ 4 ቤት ነው የተገዛው ማለት ነው። እሷ ደግሞ ልጅ ነበረች፣ እኔ ወጥቼ ስለነበረ እሱ ስቴ ሆም ዳድ ሆኖ ቤትዬን ያሳደገው እሱ ነው። ቤት ውስጥ እሱ ከበር ስላደረገ እኔ ልጅ ላይ ወጥቼ ነው የምሰራው። ብዙ ጊዜ ግን በእግዚአብሔር ነው ጧትና ማታ መጸለየው። ምን ታውቃለህ? የኢዮብን ትዕግስት ስጠኝ፣ የሰለሞንን ጥበብ ስጠኝ ያልኩ ነው መጸለየው። እንደ ኢዮብ ትዕግስተኛ ከሆንክ ሁሉን ነገር ትተዋለህ። እንደ ሰለሞን ደግሞ ጥበብ ካለ ደግሞ ቢዝነስህን ታስፋፋዋለህ። ጥበብ ይኖርሃል፣ የስራ አክቲቪቲ ይኖርሃል። ገባክ? እሱ ነው እንጂ እኔ አይደለሁም። ትምህርት ቤት ሄዳለሁ። አሁን ኦልሞስት 6 ቢዝነስ ነው ማኔጅ የማደርገው። ቤት አለ። ኢትስ ናት ኢዚ፣ ቀላል ነገር አለ። እማለቅስበት ጊዜ አለ። ኤቭሪ ዴይ ነው ድራይቭ አድርጌ የሚሄደው። ሲሄድ 1 hour and a half፣ ስመለስ 1 hour and a half፣ 3 hours a day ነው ድራይቭ የማደርገው። ስራ ቦታ ደርሼ ቤቴ ስመጣ ከዛ ደግሞ ትምህርት ሄዳለሁ። ሆምወርክ 3 AM 2 AM ሆምወርኬን እሰራለሁ። ተመልሼ ደግሞ ኔክስት ስራ ሄዳለሁ ወይ ትምህርት ሄዳለሁ። ይሄን ነገር ማድረገው በእግዚአብሔር እንጂ በራሴ ጥረት አይደለም። እና ደግሞ አላማ ሲኖርክ ሁሉም ነገር ታደርጋለህ። ቢካዝ እኔ ፋይናንሻሊ ፍሪ መሆን ነው የምፈልገው። ከራሴ ተረፌ ሌላ ሰው መርዳት ፈልጋለሁ። ይሄ የኔ አላማ ስለሆነ ድካሙ አይታየም። በጣም አሪፍ። እንግዲህ አሁን ወደ 6ኛ ቤትሽ እየሄድሽ ነው፣ ኦፍኮርስ ከመኖሪያሽ ውጪ ማለት ነው። እና ይሄ በጣም ትልቅ ሰክሰስ ነው። በጣም በአጭር ጊዜ ውስጥ ነው ይሄ ነገር የሆነው ማለት ነው። እና ብዙ የኛ ሰዎች በአደል ፋሚሊ ሆም ቢዝነስ ላይ ይገኛሉ፣ እኛ በምናውቀው ማለት ነው በዚህ በኖርዝ አሜሪካ። እና ብዙዎቹ ሰክሰስፉል እንዳልሆኑ ነው የሚያወሩት። ያ ለምንድን ነው ብለሽ ታስቢያለሽ? እንዴት ነው በአጠቃላይ ስለ ቢዝነሱ እስቲ ትንሽ የሆነ መረጃዎችን ብትሰጪ። ቢዝነሱ ኮንሲስተንሲ ይፈልጋል። ስራው ቀላል አይደለም። ቅድም እንዳወራ ነው ከሆነ ኬር ጊቨር ብዙ ጊዜ አስቸጋሪ ነው። ግን ደግሞ እኛ ኬር ጊቨሮቻችን እንደ ቤት ሰራተኛ የምናያቸው ከሆነ ሬስፔክት ማናረጋቸው ከሆነ እሱ ራሱ ኢምፓክት አለው ቢዝነሱ ራን ለማድረግ ማለት ነው። ኬር ጊቨር ማለት ሰራተኞቹ ማለት ነው። ኤምፕሎይ እኔ እንደ ሰራተኛ ላያቸውም እንደ ኤምፕሎይ ነው፣ እንደ ጓደኛ ነው ማያቸው። ገና ኢንተርቪው አድርጌ የሚያስፈልገውን ነገር ሪኳየርመንት ጠይቄ ሃየር ሳረጋቸው የሚፈልጉትን ክፍያ ጠይቃቸዋለሁ። ስራውን ምን አይነት ክላይንት እንዳለኝ እነግራቸዋለሁ። ስንት ብር ነው የሚፈልጉት? ከነሱ እንዲመጣ ነው የምፈልገው። የጠየቁኝን ብር እከፍላለሁ። ሰውን ከወደድኩኝ
ሰውን አይተኸው ታውቃለህ አንዳንድ ሰው ለገንዘብ መጥቶ የሚሰራ ሰው አለ ወር ደግሞ እንዲሁ ስታየው ጥሩ የሆነ ሰው ክርስቲያን መሆን አለበት ለምንድን ነው እዚህ ውስጥ የገባው ብዬ ጠይቃለሁ ያን የጠየቁኝን ብር ነው የምከፍለው ኦኬ ከዛ በኋላ ደግሞ ክላይንት ፍለጋ ልክ ቅድም እንደነገርኩ ብዙ ቦታ ነው የሚሄደው ብዙ ድራይቭ አድርጌ ራሴን አስተዋውቃለሁ ይሄ ስራ ብዙዎቹ እንደምሰማ ከሆነ ቤታችን ፉል አይደለም እንዴት አርገሽ ነው ጉቦ እየሰጠሽኝ ነው ይሉኛል እኔ ብዙ ጊዜ አውስላይ ለምን ነው መሳጣው ዋይ አባነኛ ወንጀል ነው እዚህ ሀገር እኔ ምንድነው ማረጋው ሪሌሽንሺፕ ዛሬ ሶሻል ወርከር ከተዋወቁኝ 2021 ነው ይሄን ቢዝነስ የጀመርኩት ሰፕቴምበር ላይ አንዴ ከተዋወቁ 2021 አንተን you life you my friend አንዳንድ ጊዜኛ ያበሽው ድክመቶች ዛሬ አንተን ሲያገኙ ካንተ የሚፈልጉትን ነገር ሲያገኙ ምን አንተን ካዳፍ ያርጋል መቼ ሰው እንደምትፈልግ አጣቀ you never know when I need you don't burn the bridge ይላሉ ነጮች ራሱ ማለት ነው እኔ ከሰው ጋር ሪሌሽንሺፕ ሁሉ ጊዜ አንድ አይነት ዩኒፎርም ነው ማረግ because እፈልጋለሁ ትፈልገኛለህ አላቆም መቼ እንደምትፈልገኝ ይሄ ነው ብዙዎቹን እኔ የምመክራቸው አበሾችን እባካችሁ ወጣችሁ ክላይንት ፍለጋ አፈላጋችሁን አሳምሩት ለኬር ጊቨራችሁ ጥሩ ብር ክፈሉ እኔ ብቻ የኔ ትርፌም ታውቃለ ቤቴ የኔ ትርፍ ነው ኬር ጊቨሩ ደግሞ አይደለም አንተ በነፊት ቤት ነው አይደለ እነሱ ሰርተው ጥሩ ከፍያቸው እነሱ ሰርተውልኝ ነው እኔ ወጥቼ ሌላ ቤት እየገዛ ያለውት እዚህ ቤት ታስሬ ቢሆን ደግሞ አስፋል እንቀሳቀሳለሁ አልንቀሳቀስም እኔ ጋር ኤምፕሎይዎች የሚሰሩት 5 አመት 3 አመት 4 አመት ሶኒ ጋር ገባ አይሄድም አበሾች ናቸው በብዛት ኬንያዎች ናቸው አበሻ ለመቅጠር ሞክሬ ነበር because መከፈላቸው ከ5000 እስከ 7000 ብር ነው ወር የሚያገኙት ራሱ 6 ቀንና 7 ቀን ሰርተው ማለት ነው እዛው ያደሩ ነው ማለት ነው እዛው እየኖሩ ያደሩ ማለት ነው ጥሩ ብር ነው ያገኙት የኛ አበሻ ግን እንዲሰሩ ፈልጋል ነበር የኛ አበሻ ደግሞ መጥቶ አበሻ ላይ እንናናቃለን ለምን እንደሆነ አላቅ በጣም አዝናለሁ አንድ ሁለት ጊዜ ሞክሬ ይለልሽ ቁጭ ብሎ ረገይ እኔ ማንን አልጠርግም ብሎኝላ ወጥቶ ሄደ ልጅ አለ እና አስቸጋሪ ነው just ሌሎች ደግሞ ሲሆኑ እኮ ለሌሎች ሲታዘዙ አያለውኝ ለኛ እርስ በራሳችን ግን አንከባበርም ለምን እንደሆነ አላቅም ችግራችን ምን ጋር እንደሆነ አላቅምና የኔ መልእክት ለአደል ፋሚሊ ኦን ለሚያረጉ ሰዎች ስራው ቀላል አይደለም ሶሻል ወርከር ጋራ ሪሌሽንሺፓችሁን አትፍጠኑ ቀስ ብላችሁ ያንን ሰዎች ወቁ አንዲ ደግሞ ከተግባቡ ደግሞ ከላይን አታርጉት ስቲል ፉል እኔ ሜሪ ክሪስማስ ላችኋለሁ ቀስብዬ ወንስ በርዝዴ ጠይቃለሁ በርዝዴያቸውን ሲነግሩኝ ኢሜል ሃፒ በርዝዴ ብዬልካለሁ ከፋሚሊ ጋር ሪሌሽንሺፕ አለኝ ሆሊዴ ሲመጣ ኤኒቲንግ ለፋሚሊም ጥሩ ሪሌሽንሺፕ አለኝ ፋሚሊ ደግሞ አንተ ሪኮመንድ ያደርጋል ታውቃለህ አይደለ ጥፍራቸውን ሰራላችኋለሁ ጸጉራቸውን ቆርጣለሁ ቤታችን ስትመጣ በጣም ንጹህ ነው I make sure እንደራሴ ነው ዛም እጂ 2 ቀን 3 ቀን ስለማድር I make sure everything ጥሩ መሆኑን ማለት ነው ከስክራች ነው ኩክ የምናረጋው ገባክ ቢዝነሱ ላይ ስርዓቱ ዩኒቨርሳል ነው አይደል ፋሚሊ ሆም ዩኒቨርሳል ነው ላይክ ዋኩም ህጉም አንድ ዩኒቨርሳል ነው እሱን ህግ ተከትዬ ነው እኔ ሰራተኛ ሲያጠፋ ካየኝ ባሄጃ ለናገረው ደብዳቤ ነው መሰጠው እኔ ወንድሜ እኔ ጋር ሰራ ነበር ደብዳቤ ሰጥቼ ነው ፋይል አረኩትኝ ተውብዬ ስነግረው ቢሲ ላይ ደብዳቤ አባረር ያለ ወንድሜ አተማካለኛው ገባክ ስራ ላይ ሲሪየስ መሆን አለበት ባለቤቴ ራሱ እሱ ራሱ ላይክ ካጠፋ አዝ ላይ ወረቀት ነው መሰጠቅ ባል ሚስት ነገር ብለ የለም ገባ because ስራው ዩኒቨርሳል ነው ስራውን በስርዓቱ ነው መስራት ያለበት ካንተ ጋር እኔ ግንኙነቴ ምንድነው ስትመጣ 3 ቀን ትሬን አረጋለሁ ላይክ ህጉን ተከትዬ ነው ትሬን ማረገ ከዛች ግን ተለየ ነገር ካደረክ ዋርኒንግ 3 ጊዜ አለ ሶስተኛ ላይ ፋየር ኦኬ ዋው ለኋላ ቀኝ ግራ የለም በጣም ቆራጥ አመራር ነሽ ማለት ነው እንደዛ ነው ላይፍ እንደዛ ነው መሆን ያለበት because እዚህ ካለ መድረስ ብዙ ሞሳት ተነከፍያለሁ አንተ መተ እንድታበላሽብኝ አልፈልግም እውነት ነው ስራ በትክክል ስራው መሰራት አለበት ሁሉ ጊዜ የምለው ምንድነው do it or don't do it ስትሬንት አረጋቸው ኬር ጊቨሮችን do it or don't do it ካልቻልኩ አትስራ እችላለሁ ብለ ደግሞ አታበላሽብኝ just ይሄንን ነገር የኛ አበሾች ደግሞ ሲለማመጡ ነው ማየው ኬር ጊቨር እንደዚህ አናኒ ግራ ይገባኛል you guys running business ነው ራን የምታረጉት አቸሪቲ ነው which one ቢዝነስ ከሆነ you know ህጉ ዩኒቨርሳል ነው that's it do it or don't do it ነው
በጣም አሪፍ። እንግዲህ ተመልካቾቻችን እስካሁን ባለን ቆይታ በጣም ጥሩ ጊዜ ጥሩ ነገር እያገኛችሁ ብዙ መረጃዎች እያገኛችሁ ነው ብዬ አስባለሁ። ይህንን ሁሉ መረጃዎች ስለሰጠሽን ከልብ አመሰግናለሁ። ይህንን ምርጥ ቆይታ ከተመልካቾቻችን ጋር ከማጠቃለላችን በፊት እስቲ ማለት የምትፈልጊው ነገር ካለ ማለት የምፈልገው ውድ ባለቤቴ በጣም አመሰግናለሁ። ይህን ሁሉ ጊዜ 5 ዓመት ታግሶኝ ልጆቹን ቤቱን ይዞ ለዚህ ደረጃ ያበቃኸኝ አንተ ነህና አመሰግናለሁ። ወንድሜን፣ እህቴን፣ አባቴን፣ ቤተሰቦቼን በሙሉ አመሰግናቸዋለሁ። ጓደኞቼን ማህለት ሪል ስቴት ነች፣ በጣም ጎበዝ ቤቱን ሁሉ ያጋዛችኝ እሷ ነች። በጣም አመሰግናለሁ ማህዬ። ጆንዬ አንተን ብዬ ነው ሲያትል የመጣሁት። በጣም አመሰግናለሁ አላርክልኝ ነገር። ሜሪዬ ፓርትነሬ፣ እህቴ በዚህ ቢዝነስ ውስጥ ያስገባችኝ እሷ ነች። ደግሞ ጓደኞቼ በሙሉ ዛሬ ታያቸዋል። ራሄል፣ ከፋይ፣ ፋፉዬ፣ ገኒ፣ ሜሪ ሁላችሁም አመሰግናችኋለሁ። መልካም በዓል እመኝላችኋለሁ። እግዚአብሔር ይስጥልኝ። በጣም አሪፍ። እንግዲህ ተመልካቾቻችን በድጋሚ መልካም በዓል እየተመኘን ይህንን ልዩ የበዓል ፕሮግራም እስከዚህ ሰዓት እስከዚህ ደቂቃ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ በሌላ ፕሮግራም እንመጣለን። እስከዚያው መልካም ጊዜ። በጣም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስለመጣ ክብር ይስፋ። አመሰግናለሁ።